Zaygo. Your game, your culture. ሰላም እንደምን አላችሁ? ዛይጎል በአዲስ ስፖርታዊ ዝግጅት ተመልሷል። ሰብስክራይብ በማድረግ ቤተሰብ ይሆኑ፣ አብራችሁን ቆይ። በዛሬው የስፖርት ፕሮግራማችን የፊታችን ወይም በመካሄድ ላይ ስላለው የሞሮኮ የአፍሪካ ዋንጫ ትንሽ ዳሰሳ ለማድረግ እንሞክራለን። በ35ኛው የሞሮኮ የአፍሪካ ዋንጫ ከእንግሊዝ ፕሪሚየር ሊግ ክለቦች የሚመጡ ተጫዋቾችን እያነሳሳን የትኞቹ ክለቦች ተጎጂ ናቸው ወይም ደግሞ ወደ ሞሮኮ በሞሮኮ የአፍሪካ ዋንጫ በሚሳተፉት የአፍሪካ ቡድኖች ውስጥ እንግሊዝ ፕሪሚየር ሊግን ወክለው የሚጫወቱ ተጫዋቾች ከክለቦቻቸው በመልቀቃቸው ምክንያት የትኛው ቡድን አፌክት ይሆናል፣ በቡድኑ ውጤትስ ያላቸው ተጽዕኖ የሚሉትን በወፍ በረር አጠር ያሉ ዳሰሳ ለመስጠት እንሞክራለን። እንግዲህ ኦፕታ ባወጣው መረጃ መሰረት በዚህ የአፍሪካ ዋንጫ አርሰናል፣ በርንማውስ፣ ቸልሲ፣ ሊድስ እና ኒውካስል ቪክቲም እንደማይሆኑና ወይም ደግሞ ከነዚህ ክለቦች የትኛውም የአፍሪካ ተጫዋች ወደ አፍሪካ መጥቶ እንደማይጫወትና በዚህም ክለቦቹ ተጠቃሚ እንደሆኑ ለመዳሰስ ሞክረዋል። ከዚህ ጎን ለጎን ቀሪዎቹ 14 የፕሪሚየር ሊግ ቡድኖች ግን የተለያዩ በቁጥር አነሰን በዛም ከአንድ ጀምሮ እስከ 6 ተጫዋቾቻቸውን ያጡና በማጣታቸው ምክንያት በሚመጣው የቦክሲንግ ዴይ ጨዋታ በሚመጣው የቦክሲንግ ዴይ ጨዋታ ጭምር ተጎጂ እንደሚሆኑ ኦፕታ ለመዳሰስ ሞክሯል። እነኚህንና ሌሎች መረጃዎችን ከተለያዩ የስፖርት መረጃ ምንጮች ጋር በማጣቀስ ለእናንተ መረጃ ልንሰጣችሁ መተናል። ሰብስክራይብ ቻናላችን በማድረግ ቤተሰብ ይሁኑ። እንደሚታወቀው እንግዲህ 35ኛው የአፍሪካ ዋንጫ በሞሮኮ አስተናጋጅነት ይደረጋል። በዚህ መሰረት ከአስቶን ቪላ ጀምሮ በሊስት አውት እያደረግን በደረጃ የትኛው ክለብ የትኞቹ ተጫዋቾችን ያጣል፣ በዚህስ ማን የትኛው ክለብ ሞር ይጎዳል፣ የሚካሄዱትን 7-8 ጨዋታዎችንስ በምን መንገድ ያሳልፋል የሚሉትን መረጃ ለመስጠት እንሞክራለን። ቀዳሚ የምናደርገው እንግዲህ አስቶን ቪላ ነው። አስቶን ቪላ የሆና አሜራው አስቶን ቪላ በዚህ ዓመት የተሻሉ ፐርፎርማንስ እያሳዩ ካሉ የእንግሊዝ ፕሪሚየር ክለቦች ቀዳሚ ደረጃ ላይ ይገኛል። ሁላችንም እንደምናውቀው የሆና አሜራው አስቶን ቪላ በዚህ ዓመት የተሻለ ቡድን ግንባታ ውስጥ እንዳለና በደረጃ ሰንጠረዡ ከአርሰናል፣ ማንቸስተር ሲቲ በመቀጠል 3ኛ ደረጃን ይዞ ሊጉን በመምራት ላይ እንደሚገኝ ሁላችንም እናስታውሳለን። በዚህ ዓመት ጠንካራ ነው ተብሎ የታሰበውን አርሰናል ጭምር በሜዳው ቪላ ፓርክ አስተናግዶ 2-1 ያሸነፈበትን ጨዋታ እናስታውሳለን። በዚህ መሰረት እንግዲህ አንድ አፍሪካዊ ተጫዋችን ያጣል። እሱም ኤቫን ጉሳንድ ነው። አይቮሪ ኮስታዊ ኤቫን ጉሳንድ ከአስቶን ቪላ ለሀገሩን በመወከል በአፍሪካ ዋንጫ ለመሳተፍ ወደ አፍሪካ ይመጣል። በዚህ ምክንያት አስቶን ቪላ አንድ ተጫዋች ሉዝ ያደርጋል ማለት ነው። መሐመድ ሳላህ ሁላችንም እንደምታውስተው የኢጅፕትን ብሔራዊ ቡድን በመወከል ሊቨርፑልን ለአንድ ወር ተነጥሎ እንደሚመጣ ሁላችን መረጃ አለን። በመሐመድ ሳላህ ግልጋሎት የማያገኘው ሊቨርፑል አሁን ካለበት ደካማ አቋም አንጻር የመሐመድ ሳላህን ግልጋሎት ማጣት ምናልባትም በቡድኑ ላይ የሚፈጥረው ክፍተት አለ ተብሎ ይታሰባል። ከዚህ ጎን ለጎን ብራይተን የካርሎስ ቤርባን ወደ ካሜሮን በሚሄዱ ምክንያት ግልጋሎቱን አያገኝም። ክሪስታል ፓላስ ኢስማኤል ሳርን ያጣል። ኢስማኤል ሳር እንደሚታወቀው በክሪስታል ፓላስ ዘንድሮ ድንቅ የውድድር ዓመትን ያሳለፈ የሚገኝ ተጫዋች ነው። እሱም እንግዲህ ክሪስታል ፓላስን ለቆ ለአንድ ወር ብሔራዊ ቡድን ለማገልገል ወደ አፍሪካ የሚመጣ ይሆናል። ብሬንትፎርድ 2 ተጫዋቾችን ያጣል። ኤቨርተን በተመሳሳይ 2 ተጫዋቾችን ያጣል። ኢድሪስ ጉዌ አንዱ ነው። ይህ ተጫዋች በዚህ ዓመት ምናልባትም ለኤቨርተን የተሻለ ግልጋሎትን እየሰጠ ከመገኘቱ አንጻር ኤቨርተን በተወሰነ መንገድም ተጎጂ ነው ተብሎ ይታሰባል። ኖቲንጋም ፎሬስት በተመሳሳይ 2 ተጫዋቾችን ያጣል። ማንቸስተር ሲቲ እንደዚሁ የፔፕ ጋርዲዮላ ማንቸስተር ሲቲ በአፍሪካ ዋንጫ ምክንያት ኢጅፕታዊው ኦማር ማርሙሽ እና ሪያን አቲኑሪን ለአልጄሪያ ቡድን በመወከላቸው ምክንያት ሉዝ እንደሚያደርግና ፔፕ ጋርዲዮላ ባሰላለኩ ምናልባትም የተወሰነ ክፍተት ሊፈጥርበት ይችላል ተብሎ ይታሰባል። በተለይም የግብፃዊው ኦማር ማርሙሽ ወደ የአፍሪካ ዋንጫ ተሳትፎ መምጣቱ ምናልባት በፔፕ ጋርዲዮላ ማንቸስተር ሲቲ ተመራጭ የአጥቂ መስመር ላይ ትንሽ ክፍተት እንዳይፈጠር ስጋት ይሆናል። ነገር ግን ፔፕ ጋርዲዮላ አሁን ካለው የስኳድ ጥራት አንጻር ያን ያክል ይቸገራል ተብሎ አይታሰብም። ስለዚህ ኦማር ማርሙሽን ጨምሮ 2 ተጫዋቾችን ሲቲ በአፍሪካ ዋንጫ ምክንያት ሎዝ ያደርጋል ማለት ነው። ዌስትሃም በተመሳሳይ 2 ተጫዋቾችን ያጣል። አሮን ዊን ቢሳካ ለዲሞክራቲክ ኮንጎ በመሰለፉ ምክንያት ወይም ደግሞ ዲሞክራቲክ ኮንጎን በመወከሉ ምክንያት
ምናልባት ለአንድ ወር በሚጠጋ ጊዜ በዌስትሃምን አያገለግልም ማለት ነው። በተመሳሳይ ፔፔ ማትሳር ቶትናም በዚህ ቪክቲም ነው ተብሎ ማንሳት ይቻላል። 2 ተጫዋቾችን የሚያጣ ይሆናል። ፉልሃም 3 ተጫዋቾችን ያጣል። ናይጄሪያው አሌክስ ኢዮቢን ጨምሮ 3 የፉልሃም ቋሚ የመስመር ተጫዋቹን ጨምሮ 3 ተጫዋቾችን በማጣቱ ፉልሃም በዚህ የአፍሪካ ዋንጫ ተጎጂ ከሚሆኑ ክለቦች አንዱ ነው ማለት ይሰኛል። ምናልባት እንግዲህ የላንክሻየሩ ኃያል ክለብ ማንቸስተር ዩናይትድ በዚህ የአፍሪካ ዋንጫ ምክንያት 3 ቁልፍ ተጫዋቾችን ያጣል። እነዚህም እንግዲህ በዚህ ዓመት ከፍተኛ ጎል አስቆጣሪ ሆኖ ለቡድኑ የጀርባ አጥንት የሆነው ካሜሮናዊው የፊት መስመር ተጫዋች ብሪያን ምቡሞ ይገኝበታል። በዚህ ምክንያት እንግዲህ አማድ ዲያሎን ወደ አይቮሪ ኮስት የሚልከው ማንቸስተር ዩናይትድ 3 ተጫዋቾችን በአፍሪካ ዋንጫ በማጣቱ ምክንያት ተጎጂ ይሆናል ተብሎ ይታሰባል። እንግዲህ ማንቸስተር ከእንቅርት ላይ ጆሮ ደግፍ እንደሚባል የሀገራችን አባባል 3 ወሳኝ ተጫዋቾችን በአፍሪካ መድረክ ማጣቱ አሁን ካለበት የቡድኑ ድክመት ተጨማሪ ራስ ምታት ነው ተብሎ ይታሰባል። ሩበን አሞሪም ይህን ክፍተት ለመዝጋት ምን ያደርጋሉ? በዚህ አንድ ወር ውስጥ የምንመለከተው ይሆናል። በርንሌይ በተመሳሳይ 3 ተጫዋቾችን ያጣል። ወልቭስ እንደምናውቀው 5 ተጫዋቾችን ያጣል። ከዚህ ጋር ተያይዞ በዘንድሮ የውድድር ዓመት ድሮ የምናውቀው ወልቭስ እጅግ በጣም ደካማ የሚባለውን የውድድር ዓመት እያሳለፈ ይገኛል። የማሸነፍ ንጻሬው 0 ነው። 2 ነጥቦችን ብቻ ይዞ የፕሪሚየር ሊጉ ግርጌ ላይ ይገኛል። 20ኛ ነው የሚገኘው። ዘንድሮ የመውረድ ስጋት ውስጥ ከተደቀነበት ክለብ መካከል ከፊት የምናመጣው ወልቭስ ወይም ደግሞ ወልቨርሃምፕተንን ነው። ስለዚህ ወልቭስ ከእንቅርት ላይ ጆሮ ደግፍ እንደሚባለው ሁሉ በዚህ ዓመት መውረዱ አይቀሬ ነው የሚሉ በርከት ያሉ የስፖርት ተንታኞች እየበዙ መጥተዋል። ይህም ከሚያሳየው ደካማ አቋም አንጻር እነዚህ 5 ተጫዋቾች ወደ አፍሪካ ዋንጫ መሄዳቸው ምናልባት የወልቭስን የመውረድ ዕጣ ፈንታ አይቀሬ መሆኑን አመላካች ናቸው ተብሎ የታሰበ። በዚህም ምክንያት ወልቭስ እጅግ በጣም ተጎጂ ከሆኑ የሞሮኮ የአፍሪካ ዋንጫ ምክንያት ተጎጂ ከሆኑ ክለቦች ግንባር ቀደሙ ነው ተብሎ የታሰበ። በዚህ የአፍሪካ ዋንጫ እጅግ በጣም ተጎጂ ነው ተብሎ በኦፕታም ቁጥር 1 ላይ የተቀመጠው ሰንደርላንድ ነው። ሰንደርላንድ 6 ተጫዋቾችን ያጣል። ሰንደርላንድ እንደሚታወቀው በዚህ ዓመት ትልልቆችን ቡድኖች ጭምር እያሸነፈና ነጥብ እየተጋራ ድንቅ የውድድር ዓመትን እያሳለፈ ይገኛል። ሰንደርላንድ እንደሚታወቀው ከቻምፒዮንሺፕ ነው አምና ያደገው። ነገር ግን አዲስ አዳጊ ቡድን አይመስልም እያሳየ ያለው ፐርፎርማንስ። ቼልሲን አሸንፏል። ከአርሰናል ነጥብ ተጋርቷል። ሊቨርፑልንም ጭምር በመፈተን ሌሎች ትልልቅ ቡድኖችን ሁሉ ራስ ምታት ከመሆኑ ጋር ተያይዞ 6 ተጫዋቾችን ማጣቱ ግን ምናልባት በቡድኑ የቦክሲንግ ላይ የሚመጡት ሳምንታት ጨዋታዎችና ቀሪ የቡድኑ የጉዞ ስኬት ላይ ጠባሳ እንዳይጥል ተሰግቷል። ነገር ግን በኦፕታ መረጃ በሞሮኮ የአፍሪካ ዋንጫ ምክንያት በርከት ያሉ ተጫዋቾችን በማጣታቸው ስጋት ውስጥ ከገቡ ክለቦች ቁጥር 1 ነው። በዚህም 6 ወሳኝ ተጫዋቾችን ያጣል። በዚህ ምክንያት ሰንደርላንድ እንግሊዝ ፕሪሚየር ሊግ ከሚጫወቱ ሁሉም ክለቦች በርከት ያሉ የአፍሪካ ተጫዋቾችን በመያዝና በአፍሪካ ዋንጫው ምክንያት ቪክቲም ይሆናሉ ተብለው በኦፕታ ከተቀመጡት ቡድኖች መካከል ግንባር ቀደሙ ነው ሰንደርላንድ። እነዚህን ተጫዋቾች ልዝ ማድረጉ ምናልባትም የወደፊት ዕጣ ፈንታውን በራሱ እንዳይወስን አደጋ የተጋረጠበት ይመስላል። ነገር ግን ሰንደርላንድ ካለው የአብሬጅ የሚባል ቡድንና የቡድን ጥልቀት አንጻር ይችን አንድ ወር ተቋቁሞ ነጥቡን ያስቀጥላል የሚሉ ግምቶችም እየተሰጡ ይገኛሉ። በአጠቃላይ ጥር ላይ የሚካሄደው የአፍሪካ ዋንጫ ፎርማት ለብዙ የእንግሊዝ ፕሪሚየር ሊግ እና ለአውሮፓ ሀያላን ክለቦች ምቾት እየሰጠ አይደለም። አድማጭ ተመልካቾቻችን ሁላችሁም እንደምታስታውሱት በእንግሊዝ ክለቦች፣ በጀርመን ቡንደስሊጋ፣ በፈረንሳይ ሊግ፣ በስፔን ላሊጋ ጭምር ይህ ፎርማት እንዲቀየርና ወደ ሰኔ እንዲሄድ ብዙ ጉትጎታዎች ይደረጋሉ። ነገር ግን በአመቱ አጋማሽ ጃንዋሪ ላይ መካሄዱ ለብዙ የአውሮፓ ክለቦችና ሊጎች ምቾት የሚሰጥ አይደለም። እንደምታውቁት በርከት ያሉ ጥሩ ያልሆኑ አስተያየቶች በአፍሪካ ዋንጫው ሲሰጡ ይስተዋላሉ። ይህ ደግሞ የአውሮፓ ክለቦችን እየጎዳ ነው። የቀድሞ የአርሰናል አሰልጣኝን አርሰን ቬንገርን ጨምሮ በዚህ ዋንጫ ብዙ ሰው አይስማማም፣ ደስተኛ አይደለም፣ ክለቦችን ይጎዳል የሚል መነጋገሪያ የሆነ ዋንጫ ነው። ነገር ግን ከነ ክፍተቱም ቢሆን በሞሮኮ የሚደረገው የአውሮፓ ዋንጫ፣ በሞሮኮ የሚደረገው የአፍሪካ ዋንጫ እንዴት ይጠናቀቅ ይሆን? ዋንጫውንስ ማን ያነሳል የሚለው የብዙ የስፖርት ወዳድ ማህበረሰብ ጥያቄ ነው። ምናልባት በሞሮኮ የሚደረገውን ዋንጫ
አብረን ተከታትለን ፍጻሜውን አብረን የምናየው ይሆናል። በዛሬው ፕሮግራማችን በእንግሊዝ ክለቦች የአፍሪካ ተጫዋቾች ሰለባ እነማን ይሆናሉ የሚሉት ለመዳሰስ ሞከርን። ዛይጎል ይህ የስፖርት ቻናላችን ነው። ይህም የስፖርት ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ። አመሰግናለሁ። ዛይጎል የዩቲዩብ የስፖርት ቻናል። መልካም ጊዜ። Zaygol. Your game, your culture.